ያውላው አዲሱ መደበኛ ትርጉም እሺ አውጣ። እንደውም ብዙ ጊዜ ፕሮቴስታንት ወንድሞቻችን ጋር ይህን ክፍል በአዲሱ መደበኛ ትርጉም ስናየው አይስማሙም። ትርጉም ነው ትርጉም እስከድረስ እንድንቀጥል ብዬ ነው ያሬዶ። ምን አልከኝ? አይ ቃል ለምሳሌ ታውቃለህ፣ የእኛ መጽሐፍ አሁን እጃችን ላይ ያለው መጽሐፍ ከእንግሊዝ ነው፣ ከእንግሊዝኛ ነው ወደ አማርኛ የተረጎመው አይደል? ከግዕዝ ነው ወደ አማርኛ የተረጎመው። ቃሉ አገባብ ከግዕዝ እሺ ይሁን፣ ሂደቱ እንደዛ ነው እኮ እንደማለት ነው። እንግሊዝኛ ነው ግሪክ ወደ እንግሊዝ ተተረጎመ አይደለም? አይደለም፣ ከግሪክ ወደ ግዕዝ ወደኛ የደረሰው ነው የምነግርህ ያለሁት። እኛ ከእንግሊዝኛ አልተረጎምንም፣ አማርኛ ከግዕዝ ነው የተረጎመው። ኦኬ እሺ አንብብልኝ። አሁን አዲስ መደበኛ ትርጉም ቢሆን አንብብልኝ። ምን ይላል? ቁጥር 3 ላይ ላንብበው። በክርስቶስ ኢየሱስ አንድ እንሆን ዘንድ የተጠመቀን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ ኖ ትርጉሙን አንበው። ትርጉሙን በአዲስ ሕይወት ትርጉሙን እኮ እያነበብን ነው። አዲስ መደበኛ ትርጉሙን ህዳጉን ያለውን ትርጉሙን ንባቡን እኮ አይደለም ያልኩ። እኔ አሁን ንባቡን ነው እያነበብኩልህ ያለሁት። ንባቡና ቅድም አነበብነው እኮ አይደለም። አሁን ያነበብነው እትሙን ነው። ይሄ አዲሱ መደበኛ ትርጉሙን ነው አሁን እያነበብኩልህ ያለሁት። ገባኝ። ወርድ ባይ ወርድ ቃል በቃል እኮ ነው ያለው እዛ ጋር። ገባኝ። the same word the same ንባብ ነው የምታነበው። ሞር እችኛዋ ትገልጻታለች። ምዕራፍ 5 ላንብብልህ፣ ቁጥር 5 ላንብብልህ። ቁጥር 4 ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከሱ ጋር ተቀብረናል ይላል። የቃል ልዩነት አላቸው። ከዛ ምንም የለውም። ያንን ሄዳ አንብበው። እሺ ያሬዶ ወይ እኔ እኮ አልገባኝም ምን እያደረክ እንደሆነ። በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በእርግጥ ከእሱ ጋር እንተባበራለን ይላል። የጥምቀት ዋነኛ ማሳያ ከእሱ ጋር መተባበር ነው የኔ ሀሳብ። አንተን ያልከው ይሄንን የት አለ? ይሄን የሚደግፍህ ትርጉም ስጠኝ። ማን ነው እንደዚህ ብሎ የተረጎመው? ማሳያ አይደለም። አንድ ሞኛ አይልማ ወንድሜ፣ ከሞቱና ከትንሣኤው ጋር አንድ የምትሆንበት ነው እንጂ ማሳያ አይደለም። ሪል አንድነት የምፈጽምበት ነው፣ ሲምቦልም አይደለም። እሺ ያሬዶ እንተባበራለን አይልም? እንተባበራለን ማለት ምሳሌ ማለት ነው። የእውነት እኮ ነው ህብረት የምትፈጽመው፣ አንድ የምትሆነው የእውነት አንድነት ስለምፈጽም እኮ ነው የምትተባበረው። በሞቱና በትንሣኤው የምትተባበረው በጥምቀት ከጌታ ጋር አንድ ስለምትሆን እኮ ነው። አንድነት ሳትፈጽም መተባበራለ እንዴ? አሁን አንድነቱ የምትፈጽመው በእምነት ነው አይደለ? መጀመሪያ አሁን ሰው አምኖ ነው አይደለ የሚጠመቅ አይልም። ይኸውልህ ሳትጠመቅ ከጌታ ከሞቱና ከትንሣኤው ጋር ሳትተባበር፣ አንዴ ስማኝ፣ ከጌታ ከሞቱና ከትንሣኤው ጋር ሳትተባበር አንድ አትሆንም ከጌታ ጋር። እሺ እኛም እኮ ካመንን በኋላ እንጠመቃለን። ጥያቄ እሱ አይደለም። ከጌታ ከሞቱና ከትንሣኤው ጋር ሳትተባበር መዳንም የለም አንድነትም የለም። እሺ ያሬዶ፣ ይሄ ሁሉ ጠቅለል ስታደርገው አንተ ምን ለማለት ፈልገህ ነው? እሺ ያንተን ሐሳብ እኔን ተወኝ። አንተ መጽሐፉ ምን ማለት ፈልጎ ነው የሚለው ነው እንጂ መጽሐፉ እየነገረን ያለው ወንድም አለ። መጽሐፉ እየነገረ ያለው ከጌታ ከሞቱና ከትንሣኤው ጋር የምንተባበረው በጥምቀት ነው እያለ ነው እየነገረክ ያለው። ሞቱን፣ ትንሣኤውን፣ መቃብሩን ሁሉ የምንተባበረው በምንድን ይላል? በጥምቀት ነው። የጥምቀት ጥቅሙ ከጌታ ከሞቱና ከትንሣኤው ጋር አንድ የምንሆንበት የምንተባበርበት ነው። ይህን ደግሞ የምታገኘው በጥምቀት ነው። እሺ ይሁን፣ ተጠምቄያለሁ፣ ያስማማኛል። እሺ አንተ የምትጠመቀው አንድ ለመሆን ነው ብላ አይደለም ወንድሜ። አሁን አምኛለሁ አይደል? ካመንኩ በኋላ ተጠምቄያለሁ። እኔ ቁጥር 5 ላይ
ሞቱን በሚመስል ሞት ይላል አይደል? ከእሱ ጋር ከተባበርን ትንሣኤውን በሚመስል ደግሞ ትንሣኤ ከእሱ ጋር እንተባበራለን ይላል ቁጥር 5 በምን ስለዚህ በምን በዚህ ቃል አምኜ በምን በጥምቀት ያሬዶ አሁን እኮ ሀሳቤ ግልጽ ነው። አንተም ሀሳብህማ ግልጽ አይደለም። ሳትጠመቅ ይኸውልህ ይሄ በመጠመቅ ብቻ ነው ይሄን ጸጋ የምታገኘው አይደለ? በእምነት ብቻ ነው የምታገኘው ይሄን ጸጋ። አሁን እኔ እዚች ጋር እንደ ሮሜ 6 ምሳሌ አድርጎ ያቀርብልናል። መተኛትን መሞትና መነሳት እሱ የሚሆነው በጥምቀት ምሳሌ የሚል የለም። ምሳሌ የምትሰጠኝ እዚህ ውስጥ እስኪ ያሬዶ አሁን ስለቀር ሞቱን በሚመስል ሞት ከሱ ጋር ተባበርን ይላል። ሞቱን በሚመስል ሞት ማለት ነው። አሁን ኢየሱስ ሲሞት አንተ ሞታል እንዴ ነበርክ? አዎ በሞት ያለው አይደለም እንደዛ ማለት አይደለም። ሞቱን በሚመስል ቆይ ስማኝ ወንድሜ ላስረዳ። ሞቱን ለምሳሌ ቅዱስ ጳውሎስ ሞቱን በሚመስል ሞት እያለ ሲናገር ከጌታ ጋር የምትሞተው አንተ በምንድን ነው? በምንድን ነው የምትሞተው ከጌታ ጋር? በጥምቀት በእምነት ትሞታለህ እኮ። እሱን እኮ እያልኩ እኮ ነው። እምነቴን መግለጫ ነው አልኩ እኮ ጥምቀት። እኔ ጥያቄ እሱ አይደለም። ጥምቀትን እዚች አንተ ሳትጠመቅ የጌታ ሞትና ትንሣኤ በእምነት ትተባበራለህ? ንገረኝ። እሺ አሁን አንድ ደቂቃ ልናገር ያሬዶ። ለምሳሌ ኢየሱስ ክርስቶስ እንደሞተልኝ እንደተነሳልኝ የገለጠልኝ እምነት ማወቄ ነው። ጥምቀት አይደለም የገለጠልኝ። ለምሳሌ ኢየሱስ ክርስቶስ ሞቷል ስለኔ ብዬ ማምነውን የገለጠልኝ እውቀት ነው። እርሱ ነው እምነት የምለው። ከዛ በኋላ ግን ደግሞ ይኸውልህ ወንድሜ የጠየቅኩህ እኔ ደግሞ ከጌታ ከሞቱና ከትንሣኤው ጋር ልክ ለምሳሌ አመንክ፣ እውቀቱን ያዝክ አይደለ? አምላካችን ኢየሱስ ክርስቶስ እንደሞተልህ በመስቀል ላይ ደግሞ እንዳፈሰልህ ቤዛ እንደሆነ ተሰበከልህ አይደል? እሺ አይደል? አምኛለሁ አልክ አይደል? አዎ። ስታምን ከጌታ ከሞቱና ከትንሣኤው ጋር ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ትተባበራለህ ስላመንክ ብቻ እኮ ይላል እኮ ሞቱን በሚመስል ሞት ትንሣኤውን በሚመስል ሞት ትንሣኤ ትተባበራላችሁ ይላል። በምን ነው የምትተባበሩት? በጥምቀት። በምን? እኔስ በእምነት ብቻ ሳትጠመቅ ትተባበራለህ። ጥያቄ ሳትጠመቅ በማመን ብቻ ከሞቱና ከትንሣኤው ጋር ህብረት ታደርጋለህ ወይ እንዴ? መጽሐፍ ቅዱስ እኮ ያመነ የተጠመቀ ይላል እኮ። አሁን አረን የጠየኩህ ሳትጠመቅ በማመን ብቻ ከጌታ ከሞቱና ከትንሣኤው ጋር ህብረት ታደርጋለህ ወይ ነው ጥያቄ። በማመኔ ብቻ? አዎ ሳትጠመቅ በማመን እንደዛማ አይሆንም። መጽሐፍ ቅዱስ ይናገራል። መጠመቅ እንዳለብኝ ያወራል። በጣም አሪፍ። ስለዚህ አንድ ሰው ወዲያውኑ ስላመነ ወንጌል ተሰብኮለት ስላመነ ከጌታ ከሞቱና ከትንሣኤው ጋር አንድ ሆነ ተባበረ ማለት አይደለም ማለት ነው። ኦኬ አይደለ? አዎ እሺ፣ በጣም አሪፍ። እዚህ ድረስ ከተስማመ በጣም መልካም፣ እግዚአብሔር ይስጥልኝ። አሁን እያልን ያለ ነው ይሄንን ነው። አየህ አንድ ሰው ስላመነ ብቻ በእምነት ብቻ ከጌታና ከሞቱና ከትንሣኤው ጋር ህብረት አያደርግም። ስለዚህ ያምናል። ልክ ሲጠመቅ የሚያገኘው በጥምቀት የሚያገኘው ጸጋ ምንድን ነው? ከጌታ ከሞቱና ከትንሣኤው ጋር ህብረት ያደርጋል። ከጌታ ጋር አንድ ይሆናል። እንዲሁም ይላል መሰለ እዛው ሮሜ 6 ላይ ተመለስና በጣም ደስ የሚል ቃል አለ። ከሞቱ ጋር ከሚለው ቀጥሎ ደግሞ ያለውን አንብብልኝ ወንድም አለ። እዛው ሮሜ 6 ላይ ተመለስና ቁጥር 3 ላይ ያነበብክልኝ ነበረ። ቁጥር 5 ላይ ቁጥር 3 ላይ ከጌታ ጋር አንድ ትሆን ዘንድ ብሎ ቀጥሎ ደግሞ ስለሞት እሺ ቀጥልና ክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ሁላችንም ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እሺ ቀጥል። አሁንም ክርስቶስ በአብ ከሙታን እንደተነሳ ያሬዲ በአዲስ ሕይወት እንድንመለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበልን። የኔ ነው የበራው የእሱ ነው አይደለ? አይ የእሱ ነው። ያንተማ ዛሬ አንደኛ አሜሪካ ተመልሰህ ሄድክ መስሎኝ።
ገና ነኝ። አይ ሳታገኘኝማ እንደማትሄድማ አውቃለሁ። እሺ ቀጥል። አዎ አይ አገኛችኋለሁ። ወንድሜ ተመለስክ? አለሁ እኔ አለሁ፣ እየሰማችሁ ነው። እሺ ተቋርጦብን ነበረ፣ ቀይ እየበራብን ነበረ። ይቅርታ ላስቸግር፣ ድጋሚ አንብብልኝ አንዴ። እሺ ይህን ክፍል ካነበብኩልህ በኋላ ደግሞ አንድም ጥያቄ በዛው ጠይቅና አንድ ላይ ተመልሰዋል። እሺ እሺ አብረን እንመልሳለን። ብቻዬንማ አንተም እያለ እንታገዛለን። እሺ እሺ ቁጥር 3 ላይ ወይ ከክርስቶስ ኢየሱስ ጋር ዘንድ የተጠመቅን ሁላችን ከሞቱ ጋር እንደተጠመቅን አታውቁምን? እንግዲህስ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲስ ሕይወት እንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በቃ አሁን ይሄ እዚህ ጋር በደንብ ያት እዚህ ጋር ወንድማለም የሚሰማ ከሆነ በአዲስ ሕይወት እንድንመላለስ ይላል። አስተውል። በአዲስ ሕይወት እንድንመላለስ ከእርሱ ጋር ምን ይላል? ተቀበርን ይላል። በምን? በጥምቀት። ኦኬ። ስለዚህ ጥምቀት ለአዲስ ሕይወት መመላለስም ምክንያት ነው ማለት ነው። አየኸው? ስለዚህ አንድ ሰው አሁን እዚህ ጋር ጥምቀት ለአዲስ ሕይወት መመላለስ የሆነበት ምክንያት ምን ይመስላል? እሺ አሁን ያሬዶ እኔ ማወራለሁ፣ እንዳታስቆመኝ አንድ ደቂቃ። እሺ ኧረ እኔ አላስቆምኩም ወንድም አለ፣ እኔ መልስልኝ ያልኩት። ኦኬ እሺ አሁን እምነት ላይ አስማምቶናል። ላይ ያልከውን በሙሉ ያስማማኛል። እምነትን በተመለከተ ጥምቀት ሰው ካመነ በኋላ የሚያደርገው ሁለተኛ የሚያደርገው ነገር ነው። ለምንድን ነው ካል ቅድም እንዳልነው አንድ ለማሆን ከትንሣኤው ጋር ለመተባበር ከሞቱ ጋር ለመተባበር። አሁን ሌላ ኢሹ አይሆንብን ብዬ እንጂ ለምሳሌ ትዝ ካለ ኢየሱስ ጎንና ጎን የተሰቀሉት ወንበዴዎች አንዱ ሳይጠመቅ ነው አይደለ ገነት የገባው? እሱ አንዴ እሱ ጋር እንመለሳለን። ለሱ በጣም ጥሩ መልስ ሰጥሃለሁ። የጠየቁት ጥያቄን ብቻ ፎከስ አድርገህ መልስልኝ። በአዲስ ሕይወት ለመመላለስ ከጌታ ጋራ በጥምቀት ምናል ነው የሚለው? ተባበርን ይላል ወይም ተቀበርን አይልም፣ ተቀበርን ይላል። ስለዚህ በአዲስ ሕይወት መመላለስ ከጥምቀት ጋር ለምን ተያያዘ ነው ጥያቄው። ጥምቀቱ በአዲስ ሕይወት እንድትመላለስ ጥቅም አለው እያለ ነው። ለምን? በጥምቀቱ ትቀበራለህ። ስትቀበር ምንድን ነው የምትቀብረው? ንገረኝ። ምክንያቱም በአዲስ ሕይወት እንድትመላለስ የሚያረግህ በጥምቀት ውስጥ ያለ ጸጋ አለ። ምክንያቱም በአዲስ ሕይወት እንድንመላለስ በጥምቀት ከጌታ ጋር ተቀበርን ይላል። ስለዚህ የጥምቀት ሌላኛው ጥቅሙ ምንድን ነው? በአዲስ ሕይወት እንድንመላለሰው የምንጠመቀው ማለት ነው። ኦኬ እሺ አሁን የምፈልገው ከአንተ በአዲስ ሕይወት የምንመላለሰው ምን ስለምናደርገው? በጥምቀት ስለምንተባበር። አሮጌውን ማንነት የምገፈውና አዲሱን ሰው የምትለብሰው በምንድን ነው? በጥምቀት። ጎበዝ። በአዲስ ሕይወት መመላለስ የሚለውን መጣልህ ትርጉሙ እኮ አሁን እኮ ይሄ ምን ኦቪስ እኮ ግልጽ እኮ ነው። አሁን ያሬዶ ምን ለማለት እንደሆነ እኮ ሀሳብ ግልጽ ነው፣ ገብቶኛል። የኔ ሀሳብ ሳይሆን መጽሐፍ ቅዱስ በአዲስ ሕይወት መመላለስ ሲል ሳይድ አውራኝ እስኪ። እኛ አሁን ካወራኸው እኛ ማንቀበለውን ሳይድ አውራኝ እስኪ። የማትቀበለው እስካሁን አልተቀበል። ኦኬ እስካሁን የተረጎምኳቸውን ሁሉ አትቀበልም አንተ። ገብቶኛል ነው ያልከኝ እንጂ አልተቀበልክም። ለምሳሌ ጥምቀት የምትጠመቀው ከጌታ ጋር አንድ ለመሆን ነው ብለህ ታምናለህ? አዎ ያው ያመንኩትን እምነት ለማሳየት ማለት ነው። ጥያቄ እሱ አይደለም የጠየቁ ጥያቄ የተለየ ነገር ነው እንጂ የምትጠመቀው ገና የምትጠመቀው ከጌታ ጋር አንድ ለመሆን ነው የምትጠመቀው ብለህ ነው የምታምነው ያንተ? አሁንም ባለኝ እኔ አምኛለሁ፣ አምኜ እጠመቃለሁ። ጥያቄ እሱ አይደለም። መጠመቄ የአንድነቴ ማሳያ። አሁን ምን አልከኝ?
እስቲ ከዚህ ቃል ውስጥ የማልቀበለውን ነገር አሳየኝ አልከኝ። አሁን እያሳየው እንኳን ይኸውልህ እየመለስክልኝ እንዳልሆነ ጠየቅኩ። ምን ብዬ? ልክ ቅዱስ ጳውሎስ እንዳለው ከጌታ ጋር አንድ ትሆኑ ዘንድ ይጠመቃችሁ ሁላችሁ ነው የሚለው። ስለዚህ አንተ ጥምቀትን የምትጠመቀው ከጌታ ጋር አንድ ለመሆን ነው ብለህ ታምናለህ ወይ? አዎ አንድ ለመሆን ነው የምጠመቀው። እሺ ኦኬ። አንድ ሆነክ ስልክ ገብቶበት ነው። እሺ ጠብቀው። ይሰማ ይሁን አሁን መታደያ ይሰማል። እሺ ለምሳሌ አንተ ልክ ባመንክ ልክ እንዳመንክ ከጌታ ጋር አንድ ትሆናለህ? አይ አልሆነም። በጣም አሪፍ። አሁን እየተግባባ መጣን። አንድ ሰው ከጌታ ጋር አንድ የሚሆነው ስላመነ ብቻ ሳይሆን አምኖ ስለተጠመቀ ነው ማለት ነው። ይሳ ያለበዛ ኢየሱስ ክርስቶስ እንደሞተ እንደተነሳ ምን ማረጋገጫ ይኖርሃል? ጎበዝ። ስለዚህ አንድ ሰው ሳይጠመቅ ስላመነ ብቻ ከጌታ ጋር አንድ አይሆንም ማለት ነው። እችኛዋ ነጥብ ነው ማታስማማን። አሁን እሺ ይሄ አሁን እኮ አው ብለኝ ነበረ እኮ ቆይ ስማኛ እንዴ እዚህ ጋር ቁጥር 5 ላይ ይናገራል። የምትጠመቁት ይላል ሞቱንና ትንሣኤውን ከሱ ጋር እንድትተባበሩ ነው ይላል። አሁን የመተባበሩ ውጤት ደግሞ ምን አደረገ? ከጌታ ጋር ምን አደረገ? አንድ ያደርጋል። አሁን ስለዚህ መጠመቅ ስማኝ፣ ሞቱን ሞቻለሁ ማለት መነሳቱን ተነስቻለሁ ማለት ነው። ይሄ ደግሞ ኢየሱስ ክርስቶስ ሞቶ መነሳቱን ማሳያ ነው። አንተ በጥምቀት ያንን እስካላደረክ ድረስ የክርስቶስን ሕይወት አታውቀውም ወይም ደግሞ አታየውም። ስለዚህ ህብረት አለ። የህይወት ማየትና በጥምቀት ነው። ስማኝ ቆይ ህይወት ማየት ምናምን ሳይሆን ሳትጠመቅ ከጌታ ጋር ህብረት አለ ሆይ? ባጭሩ ይመልስልኝ። ሳልጠመቅ ከጌታ ጋር ህብረት አለ? ዋናው እምነቴ ነው። አዎ ይኖር። ጥያቄ እሱ አይደለም። ከሞቱና ከትንሣኤው ጋር በጥምቀት ሳትተባበር ከጌታ ጋር አንድ ትሆናለህ ሆይ? አዎ ደንብ ሆነ። ከጌታ ከሞቱና ከትንሣኤው ጋር ሳትተባበር አንድ ትሆናለህ? ያው ጥምቀቱ ማሳያ ስለሆነ ዋናው ጥምቀት ማሳያ ነው። ማስረጃ አስጠኝ። በቃሽ እንደውም በማስረጃ ተከሸራል። ማስረጃ አስጠኝ። አንድ ሰው ከጌታ ከሞቱና ከትንሣኤው ጋር ሳይተባበር ሳይጠመቅ በእምነቱ ብቻ ከጌታ ጋር ህብረት ያደርጋል። ሞቱን እና ትንሣኤውን ይተባበራል በእምነት ሳይጠመቅ ያልክበትን ማስረጃ አስጠኝ። ቁጥር 5 ምን ይላል? ሞቱን በሚመስል ሞት ከእርሱ ጋር ከተተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። በምን? በጥምቀት። ጥያቄ እኮ እሱ አይደለም ወንድሜ። ምን አልከኝ? አንድ ሰው ሳይጠመቅ ከሞቱና ከትንሣኤው ጋር በእምነት ብቻ ይተባበራል እኮ አልከኝ። ማስረጃ ስለ ቁጥር 5 አልከኝ። ቁጥር 5 የሚያወራው በጥምቀት ነው እንጂ በእምነት አይደለም። አሁን እምነት እንደሚያደርግ አሳየ እንዴ? ኧረ ተው ወንድም አለም ተው። እኔ ስለ ጥምቀት እየነገርኩ ነው። እኔ የጠየቅኩ ፕሊስ የጠየቅኩ ከጌታ ከሞቱና ከትንሣኤው ጋር አንድ ሰው ሳይጠመቅ በእምነት ይተባበራሉ ስለ አዎ አልከኝ። ማስረጃ ስልህ ቁጥር 5 አልከኝ። ቁጥር 5 ግን የሚለው የምትተባበረው ከጌታ ከሞቱና ከትንሣኤው ጋር በጥምቀት ነው የሚለው። አዎ ማሳያ ነው ይለናል። ቁጥር 5 ማሳያ ለማሳያ የሚል አሳየኝ። ስቴት አለ። እሺ አሁን ያሬዶ አሁን ይሄ ሐሳብ ኢየሱስ ክርስቶስ እንደሞተ እኛም መሞት እንዳለብን፣ ኢየሱስ እንደተነሳ እኛም መነሳት እንዳለብን። እስኪ እሺ ከዚህ ሐሳብ እንውጣና ሌላ ሐሳብ ላይ እናውራ። እዚህ በእንደዚህ በጥምቀት ጉዳይ የተነሳ ከሮሜ 6 ውጪ እንደዚህ አይነት መንገድ የሚገለጽ ያልገባኝ ነገር ይኸውልህ፣ ቆይ እኔ ያልገባኝ ነገር አንድ ሰው ከጌታ ከሞቱና ከትንሣኤው ጋር ሳይጠመቅ በእምነት ብቻ ይተባበራል አልከኝ አይደል? አዎ አሁን ድነቱን ነው ለተባበሩ ድነቱን ያልኩት። እኔ ስለ ድነት መቼ አወራን ወንድም አለም? ሮሜን እኮ እያወራን ያለው ከመተባበር አንጻር ከሆነማ በጥምቀት ነው የሚተባበረው። ጥምቀት ማሳያ በእምነት ቆይ በእምነት ሳይጠመቅ ይተባበራል። እሺ ባጭሩ አንድ ይሆናል ማለት ነው አይደል? እሺ አንድ የሚሆንበትን ክፍል ላሳየ እስኪ። አንደኛ
ምዕራፍ 6 እንሂድ። እኔ የምለው ይህን ምን ጨርሰን ወደዛ የምንሄደው ያልገባኝ ነገር እኮ ያሳየኝ አልከኝ። ምን በምን ሳይጠመቅ ነው የሚለው? ከጌታ ጋር አንድ የሚሆንበትን ነገር ሳይጠመቅ ከሞቱና ከትንሣኤው ጋር እንዲሆን አይደል? በእምነት ከሞቱና ከትንሣኤው ጋር እንዲሆን ከእግዚአብሔር ጋር አንድ መሆኑን ላሳየኝ። እኔ የጠየኩ ከሞቱና ከትንሣኤው ጋር ነው። ወንድሜ ምን ሆነሃል? ለምን አታዳምጠኝም? ሰው የሞተውና የተነሳው እኮ ኢየሱስ ነው አይደለ? ጥያቄ ሰው ከጌታ ከሞቱና ከትንሣኤው ጋር አንድ የሚሆነው ህብረት የሚያደርገው አዲሱን ሰውነት የሚለብሰው በእምነት ብቻ ወይስ በጥምቀት ነው? ጥያቄ እምነት ብቻ ከእግዚአብሔር ጋር አንድ ያደርገዋል። እሺ የመጨረሻ ጥያቄ ልጠይቅና በቃ አንተን ልስማ። የመጨረሻ ጥያቄ ነው። ሰው እኔ ላሳየህ አንድ ጥያቄን ስማኝ። ሰው ከጌታ ከሞቱና ከትንሣኤው ጋር ህብረት የሚያደርገው ሞትን በሚመስል ሞት፣ ትንሣኤ በሚመስል ትንሣኤ ደግሞ ከቀብሩ ጋር አንድ የሚሆነው በአዲስ ሰውነት በአዲስ ማንነት አዲሱን ሰውነት የሚለብሰው ለአዲስ ህይወት እንደ አዲስ ሰው የሚሆነው አሮጌው ማንነት የሚገፈው እነዚህን ሁሉ የሚያደርገው ሳይጠመቅ እነዚህን ነገሮች በእምነት ብቻ ማድረግ ይችላል ስል አዎ አልከኝ አይደል? አዎ። ማስረጃ ስጠኝ ለሱ። እሺ አሁን የሞተው የተነሳው ኢየሱስ ነው። ስለዚህ ከኢየሱስ ጋር ሰው በእምነት እንዴት አንድ እንደሚሆን ላሳየ። አሁን የሞተውም የተነሳውም ኢየሱስ ስለሆነ ጥምቀት ኢየሱስ ክርስቶስ እንደሞተ ኢየሱስ ክርስቶስ እንደተነሳ የምንተባበርበት ነው። ያስማማኛል። ይኸው ጥያቄ እሱ አይደለም። ጥያቄ አልገባህም ሆኖ ነው ወይስ ያሬዶ ሳስረዳ ትገባብኛለህ ወይ? አንዴ ልጨርስና አንተንም እንደሰማው ጥያቄ ንገረኝ። ጥያቄ ምን ጠየቁ? ኢየሱስ ክርስቶስ ወይም ሰው በሞቱ በትንሣኤው አምኖ በሞቱ በትንሣኤው መዳን ይችላል ወይ ነው ያንተ ሐሳብ? አላልኩም። እምነቱ ብቻ በቂ ነው ወይ? እምነቱ ብቻ በቂ ነው ወይ? አላልኩም። እንደሞተና እንደተነሳ ማሳያን አሳየኝ ነው አይደል? አላልኩም። እኔ በደንብ ስማኝ። ጥያቄ ይሄ ነው እኮ አየህን፣ ትልቁ ችግር አልሰማኝም ማለት ነው። ጥያቄ ሮሜ 6 ይዤ ነው የምጠይቅህ። አንድ ሰው ከክርስቶስ ከሞቱና ከትንሣኤው ጋር ሞቱን በሚመስል ሞት ትንሣኤን በሚመስል ትንሣኤ፣ ይሄም ብቻም አይደለም ከጌታ ጋር የሚሞተው የሚቀበረው የሚነሳው በጥምቀት ነው ወይስ አንድ ሰው ይህን ነገር በእምነት ብቻ ያደርጋል ስልህ መጠመቅ ሳያስፈልገው በእምነት ብቻ ከሞቱና ከትንሣኤው ጋር በአዲስ ማንነት አሮጌውን ማንነት ገፎ በአዲስ ማንነት በእምነት ብቻ ሳይጠመቅ ይህን ያገኛል አልከኝ። ማስረጃ ስጠኝ ለዚህ። ችና ጥያቄ ነው። እሺ እኔም ደግሞ የሞተው የተነሳው ኢየሱስ ነው አይደል? በዚህ ተስማማለህ ያሬዶ? አሁን ግራ እያጋባኝ ስለሆነ አሁን የሞተውም የተነሳውም አካል ከኢየሱስ ጋር ሰው በማመኑ ብቻ አንድ እንደሚሆን ላሳየኔ። አሁን በቃ እሺ ያንተ መልስ ችግር የለው ይሁን። እሺ ሰው የሚጠመቀው ከኢየሱስ ጋር አንድ ለመሆን ነው ያንተ ሐሳብ። እኔ ምንም ነው በቃ የኔን ጥያቄ ተውና መልስ ላይ ብቻ አሁን የኔን ካነሳህማ ትክክል አይደለም ብዬ ድጋሚ ዝም ጭቅጭቅ ሊመስልብኝ ነው። ስለዚህ 3-4 የጠየቅኩ ምንም ልትመልስልኝ አልፈለክም። ስለዚህ ምን ታደርጋለህ? ያንተ መልስ ጥቅስ አስደግፈህ ጥቅሱን ብቻ አንብብልን። በቃ እንደዛ ይሻላል ወንድም አለ። ችግር የለው። እሺ ሐዋርያ ጳውሎስ ለአንደኛ ቆሮንቶስ ሰዎች ወይም ለቆሮንቶስ ሰዎች ምዕራፍ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 16 ላይ ሲናገር አንብብልኝ። እሺ ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን ይላል። ሁለቱም አንድ ስጋ ይሆናሉ ተብሎ ተጽፏል። ከጌታ ጋር የሚተባበር ግን ይላል አንድ መንፈስ ነው ይላል። እዚህ ጋር አሁን ከጌታ ጋር የሚተባበር አንድ መንፈስ ነው ይላል። እዚህ ጋር አሁን ሲናገር ስለ ጥምቀት አይደለም። ሰው ከጌታ ጋር ሲተባበር አንድ ስለመሆኑ ማሳያ ነው። ሐዋርያ ጳውሎስ እንደውም ጋለሞታን ይጠቅስና ከእሷ ጋር ዝሙት የሚሰራ ወይም ደግሞ ጋለሞታ ጋር አብሮ የሚሆን ሰው ኃጢአት እንደሚሰራው አንድ ስጋ እንደሚሆን ይላል። ከጌታ ጋርም ሰው ሲተባበር አንድ መንፈስ ይሆናል ይላል። ምን ማለት ነው? እዚህ ጋር ሲናገር እኮ ላስረዳ ነው ያሬዶ። እዚህ ጋር ሲናገር
ሰው ከእግዚአብሔር ጋር ሲተባበር ከእግዚአብሔር መንፈስ ጋር ሲተባበር አንድ ይሆናል። አሁን እዚህ ጋር መተባበሩን እንደ አንድ አድርጎ ያስቀምጠዋል። ጥያቄ ገብቶሃል ወንድሜ? በጣም እኮ ነው ያለው። ላሳየ ነው እኮ ይሄ ክፍል አንተ ጋር አንድ መሆኑን እያሳየ ስማኝ ወንድሜ፣ ይሄን ክፍል የአንተው መጽሐፍ አዲሱ መደበኛ ትርጉም አንተ ባልኩ አይፈታውም። በጣም የሚገርም ነገር ይሄ የአንተ ብቻ ትርጉም ነው። ራስ እጅ ላይ ያለውን የአንተኑ መጽሐፍ አዲሱ መደበኛ ትርጉምን ገብተህ ብታነባው አንተ ያልከውን ፍቻ አይሰጥም። ትርጉሙን ገብተህ አሁን ለምን ከፍተህ አታነብም? ምንድን ነው ፍቺው የሚሰጠኝ? እስኪ አንብበው። እኔ አልነግርህም፣ አንብበው። አንተ ራስህ ጮክ ብለህ አንብብልን እንስማው። አንብብልን ፕሊስ ትርጉሙን። እኔ አነበብኩልህ እኮ። አሁን አንተ አይደለም ብለህ የምታስበውን መረዳት ንገረኝ። እኔን ተወኝ። እኔ እኮ አይደለሁም ያልኩህ የአዲሱ መደበኛ ትርጉም አንተን ያልከኝ። እኔ ማቀውን ንባቡን አንብቤ ነገርኩ አይደለም ካልከኝ አንተን ያልከኝ አንብብልኝ። እሱ እንደዛም አይልም። አንብብልኝ አዲሱ መደበኛ ትርጉሙን የዚህ ንባብ ትርጉም እኮ ትክክለኛውን ህያው ቃሉ የለኝም። እኔ ኖርማል ነው ባይብሉን እያነበብኩ ቅድም እኮ አለኝ ብለህ እኮ እያነበብክ ነበር። አዲስ መደበኛ ትርጉሙን አንብብልህ ታዲያ ንባቡ ይሄ ነው ብለኝ እኮ ህያው ቃሉን ሳይሆን ባይብሉን ነው ማነብልህ። እንዴ ወንድም አለም ቅድም ንባቡ ልዩነት አለው አዲስ መደበኛ ትርጉም እጄ ላይ አለ ብለህ እኮ አንብበልኝ። እንዲሁም ዝቅ ብለህ ህዳጉ ላይ ትርጓሜውን አንብበው ይሄ እኮ አንብበልኝ ነበረ። እሺ አንብብልህ መደበኛ ትርጉሙን ላንብብልህ። ህያው ቃሉና መደበኛ ትርጉም አንተም ታውቃለህ አውቀህ ያሬዱ ለማወዛገብ ፈልገህ እንጂ ህያው ቃልና መደበኛ ትርጉም አንድ አይደለም። እኔ የምለው ትርጉሙን አንብበው ህዳጉ ላይ ያለውን። እሺ አዲስ መደበኛ ትርጉሙን ላንብብልህ። ቅድምም ህያው ቃል የለኝም እንጂ አዲስ መደበኛ ትርጉም የለኝም አላልኩ። ላንብብልህ ክፍሉን። እሺ እንደዚህ ይላል በአዲስ መደበኛ ትርጉም አንደኛ ቆሮንቶስ ህዳጉ ላይ ያለውን ትርጉም አንብብልኝ። እንዳንተ ያልከውን መተርጎሙን ያንተው መጽሐፍ ይፍታልህ። ህዳጉ ላይ ያለውን ትርጉም አንብብልኝ። እሱ የለኝም አልኩ እኮ። እኔ ማነብልህ አዲሱ መደበኛ ትርጉሙ ነው አልኩ። አዲሱ መደበኛ ትርጉም ይኸውልህ ከነ ማጥኛ ጽሑፍ አለው አይደለ? እኔ ጋር ያለው አዲሱ መደበኛ ትርጉም መጽሐፉ ነው አልኩ። ከቅድም ጀምሮ እኮ ይሄን እያነገርኩ ነው። ቅድም አንብበው መጽሐፉ ከነ ማጥኛ ጽሑፍ የለውም ወይስ አለው? ይሄ የለውም። ላሳየ እንደ ካሜራው ላሳየኝ። ለአንተና ለህሊና ተዋለው ነው፣ ችግር የለውም። አለው እኮ ምን ያስዋሸኛል? ቅድም እኮ ትርጉም አንብበልኝ ነበረ እኮ። ታዲያ እኮ እሱን ትርጉም ላንብብልህ። ቅድም ባነበብኩለት ትርጉም ላንብብልህ እኮ አልኩ። መደበኛ ትርጉሙ መጽሐፉን ላንብብልህ። እኔ እኮ አላነብልህም አላልኩም። ህያው ቃሉ ግን የለኝም ነው ያልኩ። ያሬዱ ላንብብልህ። እንደዚህ ይላል 16 ላይ ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ስጋ እንደሚሆን አታውቁምን? ይላል። ከላይ ጀምሮ አንብብልኝ አንዴ። እሺ ከቁጥር ስንት ጀምሮ? 13 ጀምሮ አውዳይ ፍቹን ሰጠልኛል። አንብበህ ራስህ ትፈተዋለህ። ጳውሎስ ምን ተጠይቆ ምን ነገር እየመለሰ ለቆሮንቶስ ቤተክርስቲያን እዛ አውዱ ፍቺውን አይተህ ፍታው። ከዛ እንዴት አድርገህ ከሮሜ ጋር እንዳገናኘው አንተው መልስ ታገኛለህ። እሺ ከስንት ጀምሮ ላንብብልህ? ቅዱስ ጳውሎስ ለእነዚህ ይህን ነገር ሲመልስ ምን ተጠይቆ ነው የመለሰው ከሚለው ቁጥር ከፍ ላንብበው። ስለ ኃጢአት ተጠየቀ። ስለዚህ አሁን መልስላቸው መልስ ልንገርህ። ቁጥር 12 ጀምሮ ጥያቄውን አንብብልኝ። ስለዚህ ኃጢአት እንደውም ይላል እዚች ጋር ቁጥር 12 ላይ እንደዚህ ይላል፣ ሁሉ ነገር ተፈቅዶልኛል ይሁን እንጂ ሁሉ ነገር አይጠቅምም። ሁሉ ነገር ተፈቅዶልኛል ይሁን እንጂ ምንም ነገር በእኔ ላይ አይሰለጥንም። ደግሞ ምግብ ለሆድ ነው፣ ሆድም ለምግብ ነው። እግዚአብሔር ግን ሁለቱን ያጠፋቸዋል። ሰውነት ለጌታ ነው እንጂ ለዝሙት አይደለም።